ሰላም እንዴት ናችሁ? እዚህ ቲክቶክ ላይ የዚህን ማውዝዋሽ ማስታወቂያ ብዙዎቻችሁ አይታችኋል። በጣም ብዙ ሰው ያስተዋውቀዋል። በጣም ብዙ ሰው ደግሞ ተግሞጥምጦበት ይሄ ከአፌ ውስጥ ወጣ ብሎ በጣም የሚያስጠላ ቆሻሻ ያሳያችኋል። ይህን ማስታወቂያ ካየሁበት ጊዜ ጀምሮ በዚህ በግራ በኩል ያለው ብሬኔ ይቺ ነገር ውሸት ነች፣ ፌክ ነች ይለኛል እና ዛሬ እናንተ ፊት ዲሞንስትሬት ላረግ ፈለግኩኝ። እዚህ ጋር ክሊር የሆነ ካፕ አለኝ እና እኔ አእምሮዬ እንደሚለኝ ከሆነ ይሄ ኬሚካል ምራቃችሁ ላይ ተጣብቆ ምራቃችሁን ራሱ አጓጉሎት የራሱን ብራውኒሽ ከለር ሰጥቶት ቆሻሻ እንዲመስል ያደርጋል። ሰው ደግሞ አእምሮ ዋው ይህ ቆሻሻ ከሰው አፍ ውስጥ ይወጣል ብሎ ያስባል። እንደሱ አይነት ቆሻሻ ከአፋችሁ ውስጥ ከወጣ እንዴ ተው እንጂ በህይወት መኖራችሁ መመርመር አለባችሁ። እና ይሄንን ክሊር ካፕዩት እዚህ ውስጥ ምራቄን እንጨምራለሁ። ከዛ በኋላ በዚህ አድርገን ዝም ብለን እዚሁ ጋር ስቲር አድርገን አሳያችኋለሁ እንዴት ምራቃችሁን ወደዛ ቆሻሻ እንደሚቀይረው ማለት ነው። ቆሻሻ የሚመስል የጓጎለ ብራውኒሽ ነገር እንደሚቀይረው። ከዛ ውጭ ግን ከአፋችሁ ውስጥ በፍጹም እንደሱ አይነት ቆሻሻ ሊወጣ አይችልም። ሰው ጥርሱን እንኳ ባይቦርሽ ውሃ ሲጠጣ፣ ምግብ ሲበላ፣ ፍሩት ሲበላ በዛ ፕሮሰስ ውስጥ ጥርሱን እያጸዳ ነው። በብሩሽ የምናጸዳው ዲፕ ክሊኒንግ ስለሚያስፈልግና ዲኬይ ምናምን እንዳይፈጠር ነው፣ እንዳይቦረቦር ነው እንጂ እንደዚህ አይነት ነገር ከአፌ ውስጥ ይወጣል ብላችሁ ካሰባችሁ ችግር አለ ማለት ነው። ስለዚህ let's see it. This is a disgusting demonstration but we got to do it anyway, right? እና ይሁት ይሄ ንጹህ ካፕ ነው። ምራቄን አረኩበት። ከዚህ ደግሞ ትንሽ እንጨምርበትና አብረን ስቲር እናደርገዋለን እዚሁ ካሜራ ላይ። ከምራቁ መጠን አንፃር ይበቃዋል። ሌትስ ጎ። እና ይሄንን እንደዛ እያላችሁ የምታስተዋውቁ ሰዎች እንዴት ያ ጎርፍ የሚመስል ነገር በጣም ጎርፍ የሚመስል ነገር ከአፌ ውስጥ ይወጣል ብላችሁ እንዴት እንደምታስቡ በቃ ግራ ነው የሚገባኝና ይሄንን አሳያችኋለሁኝ within a second ማለት ነው። ምራቃችሁን ወደዛ እንዴት እንደሚቀይረው ያው አፋችን ስንጉመጥመጥ እንደዚህ አይነት ሞሽን እንደሚፈጠር ሁላችንም እናውቃለን። ስለዚህ let me show you። አያችሁት? ይሄንን ነው እንግዲህ ከአፌ ውስጥ ነው የሚወጣው እያላችሁ ማስታወቂያ የምትሰሩት። ይታያችኋል? ይሄንን ስለገዛሁን የገዛ ሰው ደግሞ ሪቪው የመስራት መብት አለውና ይሄ ውሸት ነው። ከሰዎች አፍ ውስጥ እንደዚህ አይነት ነገር ሊወጣ አይችልም። ምራቃችሁን ነው ኬሚካሉ ወደዚህ ቀይሮ ራሱ ይውላችሁ በጣም ብራውኒሽ የነበረው ከለር ክሊር ይሆናል። ምክንያቱም ከለሩን እንዳለ ምራቃችሁ ላይ ነው የሚያጣብቀው። ከዛ ደግሞ ያጓጉለዋል። ያ ቆሻሻ ይመስላል እንጂ እንደዚህ አይነት ነገር ከሰው አፍ ውስጥ በኖርማል ቆሻሻ ከወጣ ብሮ ዳስናኩ ያ ሰው በህይወት አለ ለማለት በጣም ያዳግታል። አያችሁታ? ይሄ ኬሚካሉ ምራቃችሁን የማጓጎልና ከለሩን ደግሞ እዛ ላይ የማጣበቅ አቅም ስላለው ነው። ስለዚህ ይሄንን እንደዛ ባታስተዋውቁ ይመረጣል። ይሄንን ሲንክ ላይ ደፍቼ ያሳያችኋለሁ እንግዲህ ይሄንን ሲንክ ላይ ስደፋው ይዩት። እና ይሄ በፍጹም ከሰው አፍ ውስጥ የሚወጣ ቆሻሻ ሳይሆን ምራቃችሁን ቆራርጦ ኬሚካሉ ወደዚህ ምንነቱ ወደማይታወቅ ነገር ይቀይረዋልና ይሄ ኬሚካል ምን እንደሆነም ስለማይታወቅ አፋችሁ ውስጥ ራሱ ባታስገቡት ይመረጣል። ቴንክ ዩ ቻው።